ሁላችሁም ሲድሮ ስለሚባለው አፕሊኬሽን ሰምታችኋል ብዬ አስባለሁ። ነገር ግን እዚህ ጋር አንዳንድ መወራት ያለባቸው ችግሮች አሉ። በመጀመሪያ ደረጃ ይሄ በጣም የሚበረታታ ነገር ስለሆነ አዶናይንም ኢንፍራቴክንም አፕሪሼት ማድረግ ያስፈልጋል። አሁን ደግሞ በእውቀት ቴክኒካል ነገሮች ላይ ገብተን ያሉትን ችግሮች ማንሳት ያስፈልጋል። የመጀመሪያው ነገር ይሄ ሶሻል ሚዲያ ነው፣ ዝም ብሎ ተራ ዌብሳይት አይደለም። ለዚህ ደግሞ ዳታ ሴንተር ያስፈልጋል። ዳታ ሴንተር ስላችሁ ዝም ብሎ ተራ ሰርቨር አይደለም። ቪዲዮዎች የሚቀመጡበት፣ ኢንኮድ የሚደረጉበት፣ በኤአይ የሚመሩ አልጎሪዝሞች ራን የሚደረጉበት በጣም ወሳኙን ስራ የሚሰራው ፓርት ነው። ቲክቶክ በራሱ እንደዚህ እንዲሰራ የሚያደርገው በየአህጉሩ ያሉ እንደዚህ አይነት ዳታ ሴንተሮች ናቸው። ታዲያ ይሄ ስንት ይፈጃል ካላችሁ እንደ ማስፋፊያ ለሳውዝ አሜሪካ ብቻ እየተገነባ ያለው 37.7 ቢሊዮን ዶላር ነው የሚፈጀው። ታዲያ ቲክቶክም ሲጀምር እኮ በትንሹ ነው የጀመረው ካላችሁ ቲክቶክን የጀመረው ባይት ዳንስ የሚባለው ካምፓኒ የዛኔ 75 ቢሊዮን ዶላር ወርዝ ያደርግ ነበር። እውነቱን ለመናገር ግዴታ ይህን ሁሉ ወጪ ማውጣት አስፈላጊ አይደለም። ሰርቨሮችን መከራየት ይቻላል። ነገር ግን ቅድም ያሳያችሁን ሰርቨር ፍራክሽን ኦፍ ዴር ካፓሲቲ እንኳን ኦን ለማድረግ በኪራይ በአመት እስከ 8.4 ሚሊዮን ዶላር ወጪ ያስፈልጋል። እነዚህ ነገሮች ከተቻሉ እሰየው። ነገር ግን ዝም ብለን ቺፕ የሆኑ ሰርቨሮች ላይ እነዚህን ነገር የምንሞክር ከሆነ የመጀመሪያው ቀን ላይ ነው ክራሽ የሚያደርገው፣ ኦቨርሎድ ነው። በቀላሉ እንድትረዱኝ በሀገር ደረጃ ያለው ትምህርት ሚኒስቴር እንኳን የተማሪዎች ውጤት ሲወጣ ቢያንስ 100,000 ተማሪዎችን በአንድ ጊዜ ሃንድል ማድረግ የሚችል ዌብሳይት ሆስት የሚያደርግ ሰርቨር የላቸውም። ፕላስ ይህንን ሃንድል ማድረግ የሚችል አልጎሪዝም አለን ወይ ነው። ቻይኖች ቢውልድ ያደረጉትን አልጎሪዝሞች አሜሪካኖች ራሱ መስራት አልቻሉትም ነበር። እነዚህን አልጎሪዝሞች ማበልጸግ ሌላ ታሪክ ነው፣ እሱን ተውት። ነገር ግን በስነስርዓት እንኳን ኢምፕሊመንት ካልተደረጉ እንኳን ትክክለኛውን ቪዲዮ ለተመልካች ማቅረብ ይቅርና በመጀመሪያው ቀን ነው በማይሆኑ ቪዲዮዎች ፕላትፎርሙ የሚጥለቀለቀው። ፕላስ ይህ ቃል እየተገባ ያለው የክፍያ ሞዴል እንኳን ለስታርታፕ አፕሊኬሽን ይቅርና ጉግል ራሱ አፎርድ ማድረግ አይችልም። ከዚህ በተጨማሪ የሞዴሬሽን ጉዳይ፣ የዩዘር ኢንተርፌስ ጉዳይ፣ የከስተመር ሰፖርት ጉዳይ በጣም ላርጅ ስኬል ስለሆነ ጥያቄውን በዛ ልክ ይበዛል። ይህንን ሁሉ ኦቨርካም ማድረግ ብንችል እንኳን ይህን ፕላትፎርም ሊያስቀጥል የሚችል ኢንካም ከሀገር ውስጥ አድቨርታይዘሮች ሊገኝ ይችላል። ካልተቻለ እንግዲህ ጋሼ ሀፍቱ ስቴፒን ማለት ነው። እዚህን ጥያቄዎች እንግዲህ ሳያስቡት ቀርተው ነው ብዬ አላስብም። ምክንያቱም ይሄ ተራ ዴሊቨሪ አፕ አይደለም፣ ሶሻል ሚዲያ ነው እና ደግሞ ወደፊት እንግዲህ እነዚህ ጥያቄዎች እንዴት እንደሚመለሱ ምናይ ይሆናል። ለማንኛውም እኔ ፐርሰናሊ ዝግጁ ነኝ ኢኔን ዌይ ሰፖርት ለማድረግ። አፑንም ዳውንሎድ አድርጌዋለሁ፣ እናንተም አድርጉት እና ደግሞ ሀሳባችሁን ኮመንት ላይ አድርጉ። ፎሎ ማድረግም እንዳረሱ